እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በጥንታዊ ግብጽ ታሪክ ውስጥ ካሉ በጣም ኃይልና ብልህ ሴት ፈርዖኖች አንዱን እንነጋገራለን። ንግሥት ሃቲፐስ በግሪጎሪያን አቆጣጠር በ1479 እና 1458 ዓመተ ምህረት የገዛች ከ18ኛው ስርወ መንግስት ዘመን ሃቲፐስ የግብጽ ታሪክ ውስጥ እንደ ፈርዖን ሙሉ ስልጣን የያዘች በጣም ታዋቂ ሴት ነበረች። ስሟም የመኮንን ሴቶች ቀዳማ ማለት ነው። በግዛቱ ዘመን ግብጽ ሰላም፣ ብልጽግና፣ ትልቅ ግንባታ ነበራት። ሃቲፐስ የቱትሚስ የሴት ልጅ ነበረች። ከእኩል ወንድሟ ቱትሚስ ጋር ተጋባች። እሷም ፈርዖን ሆነ። አንድ ሴት ልጅ ነፍሮሪ ነበራት፣ ግን ወንድ ልጅ አልነበረም። ቱትሚስ በግሪጎሪያን አቆጣጠር 1479 ዓመተ ምህረት ሲሞት ልጇ ቱቲመስ ሶስተኛው ከሌላ ሚስት ትንሽ ልጅ ነበር። ሃቲሸፕስት ሪጀንት ተተኪ ንጉሥ ሆነች። መጀመሪያው እንደ ንግሥት ቆመች፣ ግን ቀስ በቀስ ሙሉ የፈርዖን ስልጣን ወሰደች። በግሪጎሪያን አቆጣጠር በ1473 ዓመተ ምህረት ዙሪያ ራሷን ፈርዖን አወጀች። የወንድ ፈርዖን ልብስ፣ ጢምና ዘውድ ለበሰች። ይህ በግብጽ ታሪክ ውስጥ ተራ አልነበረም። ሴት ፈርዖን ሆነች። ሃቲፐስ ጦርነቱን አልወደደችውም ነበር። በምትኩ ንግድና ግንባታ ላይ ተመከረች። ብዙ ቤተ መቅደሶች ገነባች። ካርናክ ውስጥ 2 ትላልቅ ኤልቤኮች፣ ከ100 ጫማ በላይ ግብጾች በንግድ ተረበረች። ወርቅ፣ እንጨት፣ ቅመም። ሰላም ዘመን ሰዎች ተደስተው ነበር። በግዛቱ ውስጥ ግብጽ በጣም ብልጽግና ነበራት። በግዛቱ የ9ኛው ዓመት ዙሪያ ላይ ታላቅ ጉዞ ወደ ፑንት፣ ምናልባት ዛሬ ሶማሌ፣ ኤርትራ፣ ኢትዮጵያ አካባቢ ላከች። 5 ትላልቅ መርከቦች፣ ብዙ ሰዎች። የፑንት ንጉሥ ነገሥት ተቀበለች። ይዞታ ወርቅ፣ እንጨት፣ የቡኒ ዕቃዎች፣ የቅመም ዛፎች በግብጽ ውስጥ ተከለከሉ። የመጀመሪያው ተክል ማስተላለፍ እንስሳት፣ ጦጣ፣ አንበሳ ቆዳ። ይህ ጉዝ በዴሮል ባህሪ ቤተመንግስት ግድግዳ ላይ ተቀርጾ በጣም ታዋቂ ነው። ይህ ጉዞ የሃቲፐስ ስም አድንቋል፣ ግብጽንም ሀብታም አድርጓታል። ታላቁ ስኬቷ ዲራ ኤል ባህር ቤተመንግስት። ዲራ ኤል ባህር 3 ትላልቅ ደረጃዎች ቴረስ በተራራ ላይ ተቀምጧል። ሰፊ ራምፕ ወደ ላይ ይወስዳል። ኮሎዶች፣ ፒላርስ፣ የሃቲፐስ ሐውልቶች እንደ ወንድ ፈርዖን ለአምን ሪ ለሃቱርስ ለአውንቢ መቅደሶች በግድግዳዎች ላይ የፑንት ጉዞ ተቀረጹ። ይህ ቤተመንግስት ጥንታዊ የግብጽ በጣም ውብ ህንፃ ከሆኑት አንዱ ነው። አርኪቴክት ስሜት ነበረ። ሃቲፐስ ከሞተች በኋላ በግሪጎሪያን አቆጣጠር በ1458 ዓመተ ምህረት ቱቲመስ ሶስተኛው ሙሉ ስልጣን ወሰደ። 20 ዓመት አለፈ። ከዚያም በኋላ ስሟን ምስሏን አስወግዶ ዴሞንቶስ ሜሞሪስ ስሟን ተሰረዘ። እሱም ተቆረጠ። ሐውልቶች ተበላሹ። አንገት፣ ወገብ፣ ጉልበት ተሰበረ። ቀደም ሲል ቱቲመስ ሶስተኛው ተቀበለ ተብሎ ይታሰብ ነበር፣ ግን ዘመናዊ ጥንቶች እንደሚሉት ይህ የፖለቲካ ምክንያት ነበር፣ የወንድ ስርወ መንግስት ለማጠናከር። ሁሉም ሐውልቶች አልተደመሰሱም። አንዳንድ ተለውጦ ወደ ቱምሲ አንደኛው ወይም ሁለተኛው። ይህ የጥንታዊ ግብጽ ባህል ነበር፣ ማስወገድ። ቀዳማዊት ፈርዖኖች። ሃቲፐሶች የሴቶች ኃይል ምሳሌ ነች። በወንድ ዓለም ውስጥ ታላላቅ ስኬቶች አስመዘግባለች። ዛሬ ቤተ መንግስት የዩኔስኮ ቅርስ ውስጥ የፑንት ጉዞ ታሪክ ይናገራል። የኢትዮጵያዎች ታላላቅ ሴቶች እንደ ነገሥት ኢትዮጵያዊ ነበር ታሪክ ያነሳል። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቀጣይ ስለ አኬንታ ወይም ቱትካም አስተያየት ይተው። ሃቲፐስ በጣም ታላላቅ ፈርዖን ነበረች ትላላችሁ? እስቲ አስተያየታችሁን ስጡኝ። እግዚአብሔር ይባርክ።